እንትን የለም እንዴ ደም የለም በደም ደመቅ ደመቅ አድርግልኝ እኔ በጉሬ ልታጠፋበት ነው እንዴ ብራዘር እኔ አንተ እኔ አክሱምና ላሊበላን በወቅር ይሻለኛል ምንድነው የምትሰራው ጀርባዬ ላይ ያለው ንቅሳት አይተሽዋል ሁለት ቆጣሪ መልሶ መብራት ልጅ ነው የተነቀስኩት አሁን በትወደደው እስኪ ሌላ ነገር ካለ እንትን ለዚህ ሞክርልሽ በቃ ምንድነው እንደዚህ እንትን ምትል አንጃታ ስቂ በክላሽ ሞክሩ ክላሽ የለሽም እኔ ሰውነት እኔ ምንም እኮ ነው ማን እኔ እንጂ እኮ ስላልገባሽ ነው ባለፈው እዛ ጠፍሎ ቡንቶ ስር ሁለቱ ሞቶ የተገኙት እኔ ነኝ የገደልኳቸው ጓደኛሞች እኔ ነኝ የገደልኳቸው እና ይሄን ሰሞን ደምደም ሸቶኛል እምግልው ሰው ፈልጋለሁ እዛ ሰቆቃውን አታናግሪም እንደ ሄደሽ ወንድኩ ሰቆቃው ማለት ሰቆቃው ታች ሰፈር ነው ምን እያለ ነው ኧረ አዲስ ገቢ ነው ዘግቶት የለ እንዴ ሟች ነው አዲስ ነው ይሄ እጅ ማለት ነው እቤት እንግዳ ሲመጣ ፍራሹ የጠጥበባቸው እኔ ጡንቻ ላይ ነው የሚያርፉት ይገርምሻል እና አቁላልቼው ልምጣ ነስኪ አባባ እዚህ ሰፈር ሰቆቃው ይባላል እንዴ ያፈላ የትኛው ነው ቦስ የሚባል ኧረ አላውቅም በቃ ሂዳ ብራዘር እንዴ አባዬ እዚህ ሰፈር ነሽ እንዴ ብራዘር እዚህ ሰፈር ነሽ ሰቆቃው ይባላል የቱ ጋር ነው ያለው ላሽው ልፈትገው ፈልጊ ሰቆቃው የት ነው ያለው ልፈትገው አዎ እኔ ነኝ ሰቆቃው አንተ ነህ እንዴ እንደው ብታይ ጥሩ እህታለች ቆንጅዬ እና ያ ሂዳ ሰቆቃውን ስልክ የለው መሰለኝ አይቴል ኤስ24 ስልክ ኔትወርኩ አሪፍ ነው 256 ጂቢ በ16 ራም እናውራን ጀናጀነ ብላለች ከበሩም አሪፍ ነው ብላለች ስልኩ አሪፍ ነው ስልኩ አሪፍ ነው እና እንደዛ አረ እሙዬ ምን ነው ከኔትወርኩ አንቺ ልብሱን ቀርመሽ ለብሰሽ መጣሽ እሙ አንቺን አይደል እንዴ ሳፋሪ እሙዬ እንዴት ነው የምታምሩ ለሰፈሩ አዲስ ነሽ እንዴ እዚህ ሰፈር ለመጀመሪያ ጊዜ እንደንቺ ነው ቆንጆ ሳይ ነው ይሄ ልብስ ደግሞ ያምርብሻል በጣም 5G ኔትወርክ ነሽ እንዴ ምን ነው ፈጠንሽሳ ነይ ያልኩሽ አይደል እንዴ ቆይ እንደውም አንዴ ጠብቀኝሽ አንቺ በሰፈሬ መተሽ እንደዚህ ታያለሽ እንዴ እኔ በህይወት እያለሁ አንቺ ፎገረ ገድዬ ነው ማረው ዛሬ ማለቀው ነው ያሳይኝ ይሄ ነው አንተ ወገቤን አቅለበለበኝ ወገቤን በላኝ እኔ ብሎም ተላካፊ ልክፍት እናቴ ድረሽ እናቴ ሞትኩልሽ ታቆይ የዳ ቀብራራ ወደ ሰማይ ያራ ማን ጋር ተጣላየት መንግስት ጋር የተጣለው እኔ ወደ እናንተ ሳልገባ ልቀቁኝ እኔ ለሀገር ጉዳይ ነበር የምሆነው ገላለሁ ካልክሽ ነገር ሰላም ዋናው ነገር ጤና እና ያለን ብዙ ታየን ህዝባዊን ዳር እስከ ዳር በርቶ ናቴቱ ወልደም ሁለተኛ ነው አትጂ እያልኩሽ ዝም ብለሽ ሄደሽ እኮ ነው እናንተ ለቀቃችሁኝ ግን እኮ ሰንዘር ያለው አግኝቼ አጣሁት እኮ በእናትህ ገብቼለት አይደል ለነገሩ ገብታለታል ሌላ የሚያፈለቀለ ነገር እንሽ ወቅቷል ኧረ እሺ ምሳሌ ብላ በቃ አሁን ይሳል ወደ ቤት ተገዛተሪ ነው ምን ተበልቶበት ያቀም ከቦፍ ውስጥ ነው የወጣው እናቴ ተበልቶበት ያቀም ኧረ በየትኛው እድላችን ነው በዚህ ነው ድስ ጋር ምንበላው ቴስት ያለው አስተበልቶበት ያቀም ችልፎ ነው ይሄ በቃ ምንድነው ያሳልኩ ይትቀጥል ላይ ነው ለዚህ ትሪ ደግሞ እንደውም ሲበዛብኝ በቃ እዚህ ቦታ ነው እየጠብቅኝ አሪፍ ካመጣልሽ እንግዲህ ደብ ግን አንድ ጨምራለሁ ይቺ ለዛሬ ውሬት በቀኛለች ወዲ እናቴ እናቴ እህሌ ነው ወይ ላስረዳሽ ትናንትና ትሪውን ሽጣ በላስቲክ ሳህን በላና አሁን ምግቡን ወሰድከው ስሚ ላስረዳሽ አሁን 18 አመት ሞላኝ ለዛ ነው የምትሰርቀው ትልቅ ሆንኩኝ አይደለ የራሴ ነው የማስፈጭው አይቻ ወዴት ነው የምትሄዱ ከሚሰራው ተረኛ ታክሲ ግባ ተቀጥ ለነዋሪዎቿ ምቹ ከተማ እናድርገን አንተ የልጅ ቅንድቅ ገና በልጅነት ጀላት እንደበላፍ ስልክ ተደባለ አንተማ ቤቲንግም ትቆርጣለህ በዚህ ቤት ናውሪ ትረብትገባ አንቺ ወይሸላ ይተስር ገብቼ ለመመለስ ግድ የማያርግ ልጅ ከምጣድ ያስታ
ሰላም ዋላችሁ። ቤት ተሳሳትኩ መሰለኝ። ይሞጭ አልነበረው እንዲህ ስገባ ቤት እንትን የማብራት ክፍል ተብዬ እኮ ሰፈር ሰላም ዋላችሁ ቻርጁን ላንጣላችሁና አረ ወዘሩት እንዴት እንዴት ነው? ሰላም ዋላችሁ። ሰላም ነው አለን። ቀበሌ ስራ ለመቀጠር ነበር የመጣው። ኦኬ እሺ። ስም ማን ይባላል? ንገረኝ። ስሜ አጉላላችሁ። በቃ አንተ ናርስ ፈልጌ የነበረው የትምህርት ማስረጃ ሲታል እስከ 3ኛ እስከ 1ኛ ሴሚስተር ተምሬ በቂ ምሁር ነኝ። በጣም ምሁር ነኝ። የሰዓት አከባበርስ 6 ሰዓት እገባለሁ ስራ 6 ከ5 እወጣለሁ። ኦቨርታይም ያው እኛን ከፍለም በቃ አረ ለሻይ እንደወጣው ለራሱ አልመለስም። ልትመለስም አይገባም። እንዴት ትመለሳለህ? እንዴት ከ04 ቀበሌ ወጣ ግን? እንትን እሽግ ብር ወርቁ አግኝቼ መልሼ ከዛ ባሩ ልጆቹም ሊገሉኝ ብለው ወደዚህ መጣሁ። እንዴት አይገሉ? እዚህ ግን ስታገኝ ለኔ ሙስና ላይ እንዴት ነው ትቀበላለህ? የታል ወንዳታ አንቺ ነው ፈልግ ና ተሾመ ና ምትኩ ኧረ አዲስ የሥራ ባልደረባ ማን እኔ አጉላላቸው ምንድን ነው የሥራ ቅጠር? ኧረ የሥራ ቅጠር ነው በቃ ኦኬ አንበበኔ መጣ ባጥር ነው የገባሁት። እናንተ ስብሰባ ስለነበር ዘለሌ ነው ባጥር የገባሁት። አንቺ ነው አንተና አይደል ይፈልገው ማስረጃው ነው ጉቦ በስንት ማለት 7 አይነት አካውንት አለኝ። ቴሌብር አለ፣ ንግድ ባንክ አለ፣ ኦሮሚያ ባንክ፣ አማራ ባንክ ያበላል ዘዴ እንጂ ያበላል ዘዴ። በዚህ ይበላለሁ። እሺ በዚህ ይበላለሁ። ባላየበት በቃ አራት አዎ እንዴ ማተም አስቸኳይ ማተም በጥፊ እመታለሁ። ድንሽ ልጬ እመጣለሁ፣ በሽንኩርት እመጣለሁ፣ በስኳር አቅልጬ እመጣለሁ። ቢሮ ለጊዜው ቢሮ የለውም ቢሮ እዛ እንትና ሻይ ቤት አለች። ከዛ ከቀበሌው አጠገብ እዛች ቢሮ እናደርገው። ኦንላይን ማውራት ይችላል። ላይቭ ላይ ችግር የለውም። በይሞ እና ልግባ ስራ ቀጠራችሁ። በቃ አሁን ሰዓቱ 6 ሰዓት ነው መሰል ለሻይ ለውጣ ነው። በቃ 6 ልገረ 6 ይመቻችሁ። እንዳልኩሽ ነው። አዲስ ነው ዛሬ ነው ማግኘት። ታኩ ካሜራ ሬሳሱን ችግር ስታገኝ ነው። እኔ ኩልኩል ነው የምጫወት። በቃ አላስጠቃሽም መልክ ምናምን ሰጣችሁ መቻስ ልጅ ታኩር ማለት እሱ እንዳይሆን ብቻ ሙዬ ነኝ። አውቅሽ እኔ እኮ ነኝ። አላወኩም። እሱ ነግሮኝ በቃ ታኩ ማለት እሱ ነው። ፊልምስ ነው ነኝ እንጂ ደርሰን በቃ እሺ በቃ በይሽ ሆነ ነው መች ነገር አገኘ በጣራ ፀሐይ አንገቴን አለኝ ወንድም። ወይኔ ወንድም ሌላ ጣቢያ ሌላ ትንከዋትንከ እሺ ባቄላም ቢሆን ሰርፈስ ወይ ደግሞ ዛታች አዲስ የቻይና ቤት አለ አስቀጭው። እሺ ወንድም እንዴ ምንድን ነው የሙሉጌታ እናት ሻቹ እኮ ሊነክሰኝ ነበር። ቀድሜ ነከስኩት። ምን አንተ ሴትዮ ግን እንዴት ነው አላበዙትም እንዴ? ምን ነው ባልቻለ እንዴ እድር ላይ በስነ ስርዓት ቀብር እንኳን አይገኙም እንዴ? የእድሩን ብር በስነ ስርዓት መታችሁ እንኳን አትከፍሉ። ለልጁ አይልኩም እንዴ? ጉልበቱ ከየት ይምጣ ላይ ድረስ እኮ ጉልበት ይላሉ እንዴ? ጉልበቱን ብርበት ይስታ ማለት ማህበራዊ ኑሮ እንዴት ነው የሚኖሩ? ሽሮት ወጥቶ በርበሬት ወጥቶ እናንተም አንዳንዴ ያለፍ በሉ እንግዲህ በርበሬት ውስጥ ባሉ ተልባ ነው የምታመጡት። በስነ ስርዓት እድሩን አከፍሉ። አሁን ቤታችሁ ድረስ መጥቼ እዚህ ልቀበል እድሩን አላበዙት። አረኔ እኮ እስከ ቅጣቱ አሁን አንተ መታወቂያውትና ሰብረንቱ ቶሎ በለው። አንተ ደግሞ መታወቂያ ከመቼ ወዲህ ነው ለድር ክፍያ? ቶሎ በለው። ሌላ ነገር ያውሩ። መታወቂያ ከመቼ የድሩ መሪ እንደሆነ አንተ መታወቂያውትና ብሩ ወደ ሰማው ማን ነው? ማን ጠግቦሽ? የሙኒ ነው ማጠግቦሽ ምን ሆነ ለምን ይሰጣሉ ማለት ነው? ይደንተ አንተ ባልቻ ተገናል ውሻሽታ የምትሮጥ ሰውዬ። ለማንኛውም ቢክፈል ያው መጣልህ እዚሁ ንገረው እንዴ ቁጭ ብለህ ስራ እንጂ ባልቻ ምንድነው ጉንጭ ሙለት ባይከፈልስ ባይቀስ ብሎ ይደርሳል። 50 ብራችሁ ትቆጣል ነበር እንዴ? ንገረው ነገ ይደርሳል እያልኳት ነው። ቀስ ብለሽ ክፈይ እያልኳት ነው። ሙዲው አንተ አረቂው መች ከፈልክ? አይደለም እንጨት የሚፈለጥ ምናምን ስለሌለው እንደ በትበት እያልኳት በል ማዘርና ታስቸግራት። እሺ ቀስ ብለሽ ይከፍታል። አይከፈሉ ሲፈልጉ እኔ እከፍላለሁ። ለዚህ ቅጦት ነው። መታወቂያ ነው የምትል ኧረ እኔ አንድ ሀሳብ አለኝ። እንደዚህ ብር ጠሮብን እስከመቼ እኔ ልንገራችሁ። አንድ አይዲያ አለ። ከሶስታችን አንዳችን አንድ ንግትና እርስ በራሳችን ንግትና ቤተሰቦቻችን አስጨንቀን ብር እንቀበል። አንቺ ሰይጣን አይዲያ አይደል እንዴ? በእናትሽ አንቺ በጣም ፒስ ቀውጢ ነው። ሰሚ የጀለስ ማዘር አብቁተ ምናምን አይቻቸው ነበር። ደግሞ አንቺ የሆነ መላላ ቤት አረፋያውም ቁብ ምናምን ሳይደርሱ አይቀርም መሰለኝ። አይተሽ ቤተሰብ ይወዱታል በጣም አንዴ አንቺ እንቁላለም ወጥ አረ ነው ታነሽ በቃ እዛኔ ማቀው አንድ ህንጻ አረረ ፒስ አይዲያ ነው። አንቺ አንቺ ማቀው ነው ህንጻ ልኝ እዛ ነው ህንጻ ካፖርት ነው ልብስ ይዤ መጣሁ። እናንተ እናይተው አረ ህይወታችንን እንቆይ ከሆነ እናንተ እኩል አብረን
ቼኑ ደግሞ ያምራል። ሄሎ አቤት ልጆት ቢኒያምን ስላገትነው እስከ 12 ሰዓት ድረስ 1 ሚሊዮን ብር ካላመጡ ዛሬውኑ እንገለዋለን። አዎ ወይ ልጆት ወይ ገንዘቡን ምረጡ። እኔ ፍልጋችሁትን ይሰጣሉ። እናቴ ምን የልጃችሁን ድምፅ ሰምታችኋል? ቶሎ ብሩን አስገቡ፣ ካለበለዚያ እንገለዋለን። ዝም በል ደፍነግ አድርገህ ሰርልኝ የኔ ልጅ። እንዴው ከገደላችሁት ወረታውን ገፋይ ነኝ እንዳለቀብኝ አቦ እንዳይመጣብኝ ቤቴ። እሰይ አረጋሽ ኧረ ነይ ስሚ። እኔ ሲጀመር መጀመሪያም ጠርጥሬያለሁ። እናቱ አብቆተ የምትሄደው አባቱ ዘገበኝነት ስለሚሰራ ምሳ ልታደርስ ነው። ኧረ አንተ አስከፍሎራት ቁብ ደርሰት ነበር እኮ ወንድ ሆኖ ወርተው ነው ፍጹም ደህና ናቸው። እግዚኦ አንተ እሱን አግተው ነው በነበር ትንሽ 1000 ብር እንኳን አናጣም ነበር። ለምሳ እናጣም ነበር። እባክህ አንተ ወንድ ሆኖ ወርተው ነው ታውቁት። ያንተ አይዲያ ስለሆነ ነው። እስካሁን ቤቴን ሁሉ ሊታም ፍጹም ነበር። ይሄ